ሰላም ሰላም እንዴት ናችሁ? ውድ የዛራ አካዳሚ ሰዎች፣ ዛራ አካዳሚ የተለያዩ የትምህርት አይነቶችን ያስተምራል። ከነዚህም ውስጥ አማርኛ፣ እንግሊዘኛ፣ ኦሮሞኛ እና ሂሳብ ናቸው። ትምህርቱ የሚሰጠው በአካል እና በኦንላይን ነው። በኦንላይን የሚሰጠው በኢሞ፣ በዋትሳፕ፣ በቴሌግራም እና በተለያዩ የሶሻል ሚዲያዎች ይሰጣል። ትምህርቱን በአካልም ሆነ በኦንላይን መማር ለምትፈልጉ ከዚህ ላይ ባለው ስልክ ቁጥር መደወል ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያድርጉ። እሺ ዛሬ የምናየው ምንድነው? ቃላትን መመስረት ነው። የመጀመሪያ ክፍል ነው። ዛሬ የምናያቸው በሃና በለዘር ነው ቃላት የምንመሰርተው። ቀጥታ አሁን ወደ ትምህርቱ እንሄዳለን። በደንብ ተከታተሉ እናንተ። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ ደግሞ አሁን በእነዚህ ለእያንዳንዱ ቃላት እንመሰርታለን። በሀ ሀሳብ እንላለን። በሁ ደግሞ ሁሉም ይሆናል ማለት ነው። ሀሳብ ሁሉም። ሂ ደግሞ ሂደት ይሆናል ማለት ነው። በሀ አራተኛው እና አንደኛው ሀ አንድ ናቸው። ሀሳብ ማለት ነው። ይሄ ደግሞ አምስተኛዋ ቀለበት ያለባት ናት። ሄደች ይሆናል። በህ ደግሞ ህዝብ የሚል ቃል እናገኛለን ማለት ነው። የመጨረሻዋ ደግሞ በሆ ሆድ የሚል ቃል ማለት። አሁን ደግሞ ወደ ለ እንሄዳለን። መጀመሪያ እንጽፋቸዋለን ሙሉዎችን ወደ ታች እንጽፋቸዋለን ልክ እንደ ሀ ማለት ነው። ሉ ሊ ላ ሌ ል ሎ። አሁን ደግሞ ማለት ነው በእነዚህ ለእያንዳንዳቸው ቃላት ነው የምንመሰርተው። ለቀመ ይሆናል። ሉ ደግሞ ሙሉ እናገኛለን። ሶስተኛው ደግሞ ሊበን የሰው ስም ነው። ላለው ሌማት ልደት ይሁን እናገኛለን። ሎ የመጨረሻዋ የለሆሄያት ሎሚ ይሆናል ማለት ነው። እናመሰግናለን።